ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰለሞን ኪዳይ ነኝ። የብልጽግና ፓርቲ ሁለተኛ ዙር ስልጠናን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቦንጋ ማዕከል እየወሰዱ ያሉ አመራሮች በቦንጋ ከተማ የተከናወኑ የልማት ስራዎችን ጎበኙ። በጉብኝታቸውም በቦንጋ ከተማ የተሰራውን የኮሪደር ስራ፣ ፍቅሩ የዶሮ እርባታና ብሔራዊ የቡና ሙዚየም ልማትን የኢንዱስትሪ ማዕከልን ጨምሮ በከተማው እየተከናወኑ ያሉ የልማት ስራዎችን ጎብኝተዋል። ምረት ማሞ ተጨማሪ አላት። በአገር ደረጃ የብልጽግና ፓርቲ ለትላልቅ አመራሮች ለሁለተኛ ጊዜ እየሰጠ ያለው ስልጠና እየቀጠለ ያለ ሲሆን ከስልጠናው ባለፈ የተሰሩ ስራዎችን ተዘዋውሮ ጎብኝተዋል። በክልል ደረጃ ስልጠና የወሰዱ የክልል የዞንና ከወረዳ የተመረጡ አመራሮች አቅም ማጎልበቻ ስልጠና የሚወስዱ በቦንጋ ማዕከል እየተሰሩ ያሉ አንዳንድ የልማትና የኢንተርፕራይዝ ቦታዎችን ጎብኝተዋል። ጉብኝት ከተደረገባቸው አካባቢዎች መካከል የቦንጋ ክላስተር ሃይቲ የኬክ ዳቦና እንጀራ ማቀነባበሪያ ማዕዛማ ቅመማ ቅመም ማቀነባበሪያ የብሎኬት ማምረቻ ማር ማቀነባበሪያና የእንጨትና የብረታ ብረት ስራዎችን ጎብኝተዋል። ከጎብኚዎች መካከል ከከፋ ቴሌቪዥን ጋር ቆይታ ያደረጉ የጉብኝቱን ሂደት እንደሚከተለው ያብራራሉ። የዛሬ ጉብኝት በጣም እኔ እስካሁን የዚህ አካባቢ ሰውኜ ያላየሁትና ስልጠናውን 100% ተግባራዊ ያደረገ ተቋምና ቀጣይ ላይ እንዲህ አይነቱን ቢያበዛልን የሚል ህልምና ትልም ያለው ወጣት ቢበዛልን የሚልና ስልጠናውን 100% ገብቻ ያየሁት ቢኖር በተግባር እዚህ ዳቦ መጋገሪያ ፋብሪካ ውስጥ ነው። ቀጣይ ላይ እንደዚህ አይነቱ ቢበዛና ስልጠና ከቲዮሪ ያለፈ በተግባር ምናይ ስልጠና ቢሆን ደስ ይለኛል። የዛሬ ጉብኝት በጣም ደስ የሚል ይሄን ልምድ ወደ አካባቢያችን ለመውሰድ ወኔ የቀሰቀሰ ወጣቶች ተደራጅተው የሚሰሩት በጣም አስደማሚና ገራሚ ነገር ነው ያገኘሁት። የዛሬ ጉብኝትን በሚመለከት እጅግ በጣም ደስ ብሎናል። በተለይ በእኛ ክልል እንደዚህ አይነት ነገር መኖሩን አላሰብንም ነበር። ገባ ብለን ይሄን ክላስተር ስናይ በአገር ደረጃ ለአገርም ጥሩ መነሻ የሚሆን ነገር እንዳለ በእኛ በጉብኝት ጊዜ አይተናል እና ጉብኝቱ በጣም ደስ የሚል ነው። ብዙ ነገር ያየንበት ከዚህ አሁን የቀሰምነው ነገር ደግሞ ወደ አካባቢያችንም የማስፋት ጭምር እድልም ያገኘንበት ስለሆነ በጣም ደስ የሚል ጉብኝት ጊዜ ነው እንትን ያልነው። ዛሬ ጉብኝት እንግዲህ በስልጣናው ላይ ቆይተን አንዱ የስልጣና አላማችን አካባቢ ላይ ያለውን የልማት ትሩፋት በተለያዩ ዘርፍ ላይ የተሰሩትን የበልጥ አጠናክሮ ማስቀጠል ስለሆነ ለምርጥ ተሞክሮ ይሆናል በሚል ወደዚህ አካባቢ እንድናይ ተደርጎ ነው የመጣ ነው። እንደመጣን እንግዲህ ያው እዚህ ግቢ ውስጥ ብዙ ነገሮችን አይተናል። እውነት ለመናገር በጣም የሚያስደስቱ በርካታ ስራዎችን ነው ያየነው እና ይሄንን እድል አስፋፍተን ወደ የአካባቢያችን ጭምር ወስደን ቀጣይ የኛ አካባቢ ላይ ያሉ ወጣቶችም እንዲህ አይነት ስራ ላይ ተደራጅተው ሊሰሩ የሚችሉበትን አግባብ ለማመቻቸት ነው ዋና እኔ ከዚህ ከጉብኝቱ ያየሁት። ስልጠናው በተግባር የታገዘና መሬት የወረደ መሆኑ አጥጋቢና ትልቅ ማሳያ እንደሆነ ይናገራሉ። እኔ አሁን ማለት ሃይቲ በዚህ ሁኜ ቅድም እንዳልኩት አላቀው ስም ብቻ ነው ማቀው በቴሌቪዥን መስኮት እንጂ ማየው እንዲህ ተግባር ላይ መጥቼ ባይ እስካሁን ድረስ ያለው ነገር ለአካባቢ ላይ ምን አለ ምን ይሰራል እንደው ተስፋችን ምንድነው የሚለውን ሌላ አካባቢ አሁን ያዩት እንደ ደውሮ ዞን እንደ ቤንች ማጂ የተለያዩ ወደ 6 ዞን ነው የመጣው። በቁጭት ነው ያዩ ያሉት። ምንም ግራ ነው ገባቸው ከቲዮሪ ያለፈ። ለዚህ እያንዳንዱ አይቶ ሲሄድ እንደ ዞን ወስዶ ቢሰራ የክልላችን ውጤትና ትሩፋት ሊሆን እንደሚችልና ቀጣይ ላይ ብልጽግናን ሪኦት ማሳካት የሚቻለው ከቲዮሪ ያለፈ በተግባር ስነካና ያየነው ነገር ስናይ ስለሆነ ይሄ በወጣቱ ዘንድ እንዲሰፋና በዞን እያንዳንዱ በእንዲ ቢሰራ የክልላችን ትልቁ ሪኦትና ትልቁ ተስፋ መሆን የሚችለው ከእያንዳንዱ ከተግባር ትልቁ ተግባር ይሄ ስለሆነ እኔ ተስፋ አለኝ እንደ ክልላችን ደቡብ ምዕራብ ክልል ከዚህ በኋላ የት ይደርሳል የሚለው ከስልጠና ባለፈ ዛሬ በአካል ያየውን ነገር ያስደስተኛል የሚል ለመግለጽ ፈልጌ ነው። በጣም ደስ የሚል ስልጠናውንም ሆነ እዚህ የተደራጁ የልማት ትሩፋት የሆኑ ተግባራትን ወደኛ አካባቢም ወስደን ይሄን ልምድ በእኛ አካባቢም ለመፍጠር ለማደራጀት ለሚደራጁ አካላትም ይሄን ተሞክሮ ለማሳወቅ እና ሌላው ደግሞ ከስልጠናው የተገኘውን ልምድ የስልጠናውንም አቅም የፓርቲያችንንም አላማ ወደ ተግባር ለመለወጥ ነው። ከስልጠናው ባሻገር አንዳንድ ነገሮችን ዞረን በተግባር ሲናይ በስልጠናም የወሰድናቸው ነገሮችን
የአገራችን አቅምም ጭምር ያየንበት አግባብ ነው የነበረው ማለት ነው። ከዚህ ስልጠና ባሻገር መሬት ላይ የምናያቸው ነገሮች ለኛ ለአካባቢያችን እድገት ለአገር እድገት ተስፋ ሰጪ እንደሆኑ እነዚህ የኛ አቅሞቻችን በደንብ የምንጠቀም ከሆነ ለአገርም ጥሩ ሞዴል የሚሆን የሚችል ለአገር መትረፍ አቅም እምቅ አቅም ያለን አካባቢ መሆኑ ነው ያየነው ማለት ነው። በመቀጠል እንደነዚህ አይነት ተሞክሮች በሌሎች አካባቢዎች መሰራት ያለበትና በይበልጥም ወጣቶችን ተጠቃሚ ያደርጋልን ብሏል። ወደዛ አካባቢ ላይ ወጣቶች በትንሽ ብር ተደራጅተው ወደ ሚሊዮን ቤት ምናምን የደረሱበት ካፒታላቸውን ነግሮናሉ። የሚሰሩትንም አንዳንድ ማቴሪያሎች አይተናል። በጣም ደስ የሚል ነው። ስለዚህ እኔ ይሄ በጣም ትልቅ ስራ ነው። ስራ ለመፍጠር በጣም ወሳኝ ነው። በተለይ እዚህ አካባቢ ላይ ያለውን የተለያዩ ቁሳቁስን በመጠቀም የሰሩት ያሉ ስራ በጣም ደስ የሚል ነው። ስለዚህ በተለይ በአደረጃጀት የሰሩት ስራ እና እንደዚህ ተደራጅተው መንግስት ላይ ብቻ ጫና ሆኖ ስራ የለኝም በሚል ወይም ስራ የለም እያሉ የሚጨነቁ ሰዎች ወደዚህ ታቅፎ እየሰሩ ያሉበት ሁኔታ በጣም ደስ የሚል ነውና ለቀጣይኛም እንደ ምርጥ ተሞክሮ ወስደን እኛ አካባቢ ላይ አስፋፍተን እንሰራለን የሚለውን ነው። ሌሎች ወጣቶች ይሄንን የማየት እድል ቢኖራቸው መጀመሪያ ደስ ይለኛል። ይሄን ሳይት ቪዚት የማድረግ እድል ቢኖራቸው ጥሩ ነው። እሱን ካዩ በኋላ ደግሞ ይሄንን ወደየ አካባቢያቸው በማስፋት በኢኮኖሚም በማህበራዊም በሌሎችም ከፍ ያለ አቅም የመፍጠር እድል እንዲያገኙ የሚያደርግ ነው። ስለዚህ ወጣቶች ዩኒቨርሲቲ ተምረው ጨርሰው ተቀጣሪ ከመሆን አልፈው ወደዚህ አይነት ስራ ላይ ትኩረት ቢያደርጉ ፈርጠም ያለ አቅምም ኢኮኖሚካልም በተለያዩ መስኮችም ጥሩ አቅም መፍጠር የሚችልበት አግባብም ስለነበረ ወጣቶች ትኩረት ቢያደርጉ የሚል ነገር አለኝ። በመጨረሻም እንደዚህ አይነት የልማት ስራዎች ቀጣይነት ቢኖራቸው የሚል መልእክትን ማስተላልፈዋል። ሌሎች ወጣቶች ስራን ሳይንቁ ሰርቶ መለወጥን እመክራለሁ። አሁን ከማር ማቀነባበሪያ አንጻር በትንሽ ጊዜ ወደ 9.6 ሚሊዮን ብር በአካውንታቸው ያለውን ተረድተናል። በ17 ባለሙያ ይሄን ያህል ገንዘብ መቆጠብ ቀላል አይደለም። ይሄን ሌሎች ወጣቶችም ሌሎች የአካባቢያችን ዜጎች በዚህ ልምድ ሰርቶ እንዲለወጡ እመክራለሁ። እኔ እንግዲህ መልእክቴ እዚህ አካባቢም በዚህ አካባቢ ውጭ ያሉ ዞኖች ውስጥ ያሉት ወጣቶችም ቢሆኑ እነዚህ ወጣቶች በጣም ለኛ ሮል ሞዴላችን ናቸው። እኛ እንግዲህ መተን የአይን ምስክር ሆነናል። ስለዚህ ተደራጅተው በተለያዩ ዘርፍ ላይ እንዲ መስራት በጣም ትልቅ እንደሚያደርግ ያየንበት ሁኔታ ስለሆነ በግል ከሚሰራው ስራ ይልቅ ተደራጅተው እንደዚህ በማህበር መስራት በጣም የተሻለ እንደሆነ ስላየን በዚህ ልክ ተደራጅተው ባለበት አካባቢ ላይ ያለውን ጸጋ በመጠቀም በዚህ አካባቢ ላይ ይሄንን ያህል በተለያዩ ዘርፍ የተሰሩትን ካየን እኛ ደግሞ በየአካባቢ ያለንን ሀብት በመጠቀም በዚህ ልክ ተደራጅተው ወደ ስራ ገብቶ ራሳቸውን የሚቀይሩበትን እድልና ጸጋ ቢጠቀሙ ደስ ይለኛል የሚል መልእክት አለኝ። በተያያዘ ዜና አመራሮቹ በከተማው የከብት እርባታና ወተት ምርት እንቅስቃሴን በአባይነሽ ፋርም ተገኝተው ጎብኝተዋል። ማርሸት ዘይፉ ላዘጋጀው ዘገባ ብሩክታይት ብርሃኑ። የህልም ጉልበት ለምርታዊ እድገት በሚል መሪ ሀሳብ በሚሰጠው በዚህ ሁለተኛ ዙር የአቅም ግንባታ ስልጠና በክልሉ 683 አመራሮች እየተሳተፉ እንደሚገኙ የገለጹት የክልሉ ረዳት የመንግስት ተጠሪ አቶ ነጋ አበራ ጉብኝቱ ሰልጣኞች በንድፈ ሀሳብ ያገኙት እውቀት ከነባራዊ እውነታዎች ጋር በንጽጽር እንዲመለከቱ የሚረዳ መሆኑን ተናግረዋል። በየደረጃው ያለ አመራር በፓርቲው መሪነት የተገኙ እምርታዊ ለውጦችን በመቀመር ወደ መጡበት ሲመለሱ የልማት አቅሞችን አማጦ በመጠቀም ምርትና ምርታማነትን ለማሳደግ ትኩረት አድርጎ መስራት እንዳለባቸው ያስገነዘቡት አቶ ነጋ ጉብኝቱ የብልጽግና ፓርቲ ኢኒሼቲቭ ውጤታማ መሆናቸውን በተግባር ያመላከተ መሆኑን ገልጸዋል። ለጎብኚዎች ገለጻ የሰጡት የአባይነሽ ፋርም ስራ አስኪያጅ አቶ መሰረት አቤ ፋርሙ 24 የወተት ላሞች እንዳሉትና በቀን በአማካይ ከ500 ሊትር በላይ የወተት ምርት ለአካባቢ ገበያ እየቀረበ መሆኑን አስረድተዋል። በፈረንጆቹ 2016 በቤተሰብ ደረጃ 4 ላሞችን በመያዝ የተጀመረው የእርባታ ስራ አሁን ላይ ከ80 በላይ የውጭ ዝርያ ያላቸው ላሞች እንዳሉን አስረድተዋል።
ድርጅቱ ከወተት ምርት ባሻገር በድቀላ አገልግሎት እንዲሁም የተቀነባበረ መኖ በማዘጋጀት እስከ ሚዛን፣ ቴፒ፣ ጅማ፣ ቦንጋና ሌሎች የካፋ ዞን ወረዳዎች ድረስ ደንበኛ በማፍራት ምርቱን እያደረሰ እንደሚገኝ የገለጹት ስራ አስኪያጁ በቀጣይ የተሻሻለ ዝርያ ያላቸው ግደር በማቅረብ እንዲሁም የኮርማ ጣቢያ በማቋቋም የአካባቢው አርሶ አደሮች በተሻለ ተጠቃሚ ለማድረግ እቅድ ተይዞ እየተሰራ መሆኑን ተናግረዋል። ፋርሙ የአካባቢ ማህበረሰቡን በተለያየ መልኩ ተጠቃሚ እያደረገ መሆኑን ያብራሩት አቶ መሰረት በመኖ አቅርቦት እንዲሁም በሰው ሰራሽ የማዳቀል አገልግሎት እየሰጠ እንደሆነም ጨምረው ገልጸዋል። የወተት ልማት ድርጅቱ በአጠቃላይ ከ60 በላይ ለሚሆኑ ዜጎች የስራ እድል የፈጠረ መሆኑን ገልጸው ድርጅቱ ቀጣይ በወተት ልማት የከብት ድለባ ስራዎችን ለማስፋፋት እቅድ ይዞ ወደ ተግባር መግባቱን በመጥቀስ መንግስት እያደረገ ያለውን ሁለንተናዊ ድጋፍ አጠናክሮ እንዲቀጥል ጠይቀዋል። በጉብኝቱ የተሳተፉ ሰልጣኞች የመንግስት አመራሮች በበኩላቸው ጉብኝቱ ቁጭትና ተስፋ እንደፈጠረባቸው በመግለጽ ቀጣይ ወደ መጡበት ሲመለሱ በየአካባቢያቸው ያለውን የልማት ጸጋዎችን በመለየት እምርታዊ ለውጦችን ለማስመዝገብ በትኩረት እንደሚሰሩ ተናግረዋል። የኮሪደር ልማት ከተሞችን ጽዱ ገጽታ እያላበሰና ለኑሮ ምቹ እያደረገ እንደሚገኝ ተገለጸ። የህልም ጉልበት ለእምርታዊ እድገት በሚል መሪ ቃል በቦንጋ ማዕከል የአቅም ግንባታ ስልጠና በመውሰድ ላይ የሚገኙ የብልጽግና ፓርቲ አመራሮች በቦንጋ ከተማ ያለውን የኮሪደር ልማት ጎብኝተዋል። ቤተልሔም እምሩ ተጨማሪ አላት። በጉብኝቱ ወቅት የመክፈቻ ንግግር ያደረጉት የቦንጋ ከተማ አስተዳደር ከንቲባ አቶ አስማማ ወደመ የኮሪደር ልማት የከተማን ፕላንና ስታንዳርድ ለማስጠበቅ በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረና ይኸውም ከተማዎችን ውብና ማራኪ ለማድረግ ከፍተኛ ጠቀሜታ እንዳለው ተናግረዋል። ይሄን ስንሰራ መጀመሪያ ምንድነው ሰው የማፍረስ ብቻ ነው። ቅድም እንዳልኩ መልሶ ማልማትም ላይ እያነሳን ስለነበር ሁሌ ማፍረስ እንጂ አትሰሩም፣ በማፍረስ ብቻ ነው እናንተ ስራ ስለምን ለሚሰሩት ነው የምናነሳው የሚል ነበር ቻሌንጁ። እኛ ደግሞ እንሰራለን በሚገባ ሰርተን እናሳለን ብለን ኮሚትመንት ወሰድን። ከዛ በኋላ ያቀደው ምንድነው ሰፊ ነው እቅዳችን። ኮሪደር ልማት እቅዳችን በኋላ ይገለጻል። ሰፊ ኪሎ ሜትር ነው፣ ግን እውነትም ዝም ብሎ ማፍረስ ሳይሆን እዚህ ባፈረስንባት አካባቢ ላይ ሰርተን ማሳየት አለብን። የትኛውን ኮሪደር ልንሰራ ነው ያፈረስን ያለ ነው የሚለውን ነገር ማሳየት አለብን ብለን ጅምር ስራው እዚህ ደርሷልና የካፋ ወዳጆችና ካፋዎች ለዚህ የራሳቸውን አስተዋጽኦ አበርክቶ ነበርና እስካሁን ባለው ወደ ከ140 ሚሊዮን ብር በላይ ተሰብስቦ እነዚህ ሌሎች ስራዎች መልሶ ማልማት ስራዎች እየተሰሩ ባሉበት ወቅት በተለይ ኮሪደር ልማት ሲጀመር ፊትለፊቱን የኮሪደር ልማት ዋናው ዓላማ የከተማን ፕላን ማስከበርና ስታንዳርድ ማስጠበቅ ነው። ይሄ ሆኖ ሲያበቃ እንደዚህ አይነት ደግሞ ያረጁ ከተሞች ለዚህ የታደሉ አይደሉም። እነሱን መልሶ በማልማትና ስታንዳርድ በማስጠበቅ ኮሪደር በማልማት ነው ሼፕ ማድረግ የሚቻለው ተብሎ ነው የተሰራውና የቦንጋ ከተማ ማዘጋጃ ቤት ምክትል ስራ አስኪያጅ አቶ በረከት ወልዴ በበኩላቸው ከህብረተሰቡ ጋር በመተባበር ከተማዋን ለኑሮ ምቹ ለማድረግ እንዲሁም ገጽታዋን ለማሻሻል ታቅዶ መጀመሩን ገልጸዋል። የመላው የቦንጋ ተወላጅ ቦንጋን የሚወዱና ሌላ አካባቢ ያሉ ነዋሪዎች ተካተውበት ለቦንጋ ከተማ ሀብት ማሰባሰብ ተጀመረ። በዚህ ስራ ላይ ያለን በማዕከል የኮሪደር ልማት መጣ አጋዥ ሆኖን የጠቅላይ ሚኒስትራችን ኢኒሼቲቭ የሆነው ይሄ ትልቅ ፕሮጀክት አቅም ነው የሆነን ጉልበት ሆነን። በእርግጥ ቀድመን ማፍረስ ጀምረን ነበረ። ሆኖም ግን ያ ሲታከልበት ከዳር እስከ ዳር ያሉ ቦታዎች ላይ ወደ 23 ኪሎ ሜትር አካባቢ ሙሉ በሙሉ የነበሩ ቅጥያ ቤቶችን፣ ኮንቴነር፣ የግንብ አጥር ኮለኖችን ማፍረስ ጀመረ። ከዛ በኋላ ግን አቅማችን ማየት ነው የጀመርነው። ምን አለን፣ ምን እንሰራለን? 23 ኪሎ ሜትር ላይ ብለን ብናቅድ ከባድ ነው ከገንዘብ አንጻር። አቅም ስለሌለን በዞን ደረጃም ቁጭ ብሎ መገምገም 1 ኪሎ ሜትር መስራት እንችላለን በአጭር ጊዜ ውስጥ በሚል ተግባባን። ቀጥታ ወደ ስራ ነው የገባ ነው። ወደ ስራ ስንገባ ቅድም ክብር ከንቲባው ሳይነሱ እንደነበሩት ይሄ አካባቢ በኮንቴነር የተሸፈነ ነው። ፊት ለፊት ያሉ ቤቶችም በሙሉ የተሸፈኑ ናቸው። ይህንን ካጸዳም በኋላ ቀጥታ ዲዛይን ያደረግነው ዲዛይንም አድርገን አልተቀመጥንም። ልምድም ስለሌለን አዲስም ስለሆነን ኮሪደሩም አዲስ ቋንቋ ስለሆነ ወደ አዲስ አበባ ከተማ ነው የሄድነው። አዲስ አበባ ከተማ በመሄድ ይሄ የምታዩትን ቴራዞ ከአዲስ አበባ ከተማ የግንባታና ቁጥጥር ባለስልጣን ያረጋገጠውን ቲክነሱ ባለ 5 ሴንቲ የሆነ 15 በ30 አሁን ላይ መሀል ፒያሳም ቦሌም ብትሄዱ የምታዩት ይሄን ቴራዞ ነው። ለስራችን ሁሉ አቅም ጉልበት የሆነን የቦንጋ ከተማ ነዋሪ ነው። ስናፈርስ እርግጥ ትችት ነበረ። ላትጨምሩ ወይም ላትጀምሩት ላታጠናቅቁት አትጀምሩ አይነት እይታዎች ነበሩ። ከዛ በኋላ ግን ማፍረሱንም ጀምረን ከስር ስራ ስንጀምር አቅም ነው የሆነን፣ አጋዥ ነው የሆነን። የምታዩት ቀለም አዲስ አበባ ከተማ አይታችሁ ከሆነ ተመሳሳይ ቀለም ነው፣ የኮሪደር ቀለም ስትሪፕ ላይቶች አሉት። እኛ ግን የቆደለን ነገር አለ ከአቅም አንጻር። ክላዲንግ ተብሎ ከተሞች ታይታችሁ ከሆነ በህንፃ ስር የሚሰሩ ቆንጆ ዲዛይኖች አሉ።
እኛም የኛን ማህበረሰብ ባማከለ አቅም ቀለም በመቀባት ስትሪት ላይት በመስቀል ሌሎች ነገሮች እንዲያግዙን መልእክት አስተላልፈን ይህን ስራ ስላየልን ሰው በአንድ ጀንበር ቀለም በመቀባት በአንድ ጀንበር ማብራት በመትከል ለዚህ ስራ ትልቅ አስተዋጽኦ አበርክቷል። እዚህ ውስጥ የወሰድነው ልምድ የተማርነው ትምህርት እጅግ በጣም ከፍተኛ ነው። ስታዩት ያረጀ ከተማ ከመሆኑ አንፃር ይሄ ሁሉ መሰረተ ልማት ነበረ። እዚህ ውስጥ የማብራት መስመር አለ፣ የውሃ አለ። ነገም እናንተ ዲዛይን አድርጋችሁ ስትሰሩ ትልቅ ማጤን ያለብን ነገር የመሰረተ ልማት መስመር መዘርጋት ነው ዋና ዓላማው። ኮሪደር ጽንሰ ሀሳቡም ሲጀመር መንገድ ላይ ያሉ ወይም የመንገደኛን ፍሰት ቀንሶ በእግረኛ መንገድ ማስኬድ ነው። ስለዚህ ለሰው ልጅ ክብር ከልክለን ለመኪና ክብር ሰጥተን ክብር ይዞ መንገድ ላይ መኪና ይሄዳል። የሰው ልጅ ግን እዛው እየተጋፋ አብሮ ህይወቱም ያልፍ ነበርና ይሄን መነሻ በማድረግ በተወሰነ መልኩም ቢሆን በ1 ኪሎ ሜትር ላይ ትንሽ ነገር ፈጥናል ማለት ነው። የጉብኝቱ ተሳታፊዎች በበኩላቸው እየተከናወኑ ያሉት የልማት ተግባራት አመርቂ መሆናቸውን ገልጸው ከተግባር ተመክሮ በመውሰድ በአካባቢያቸው ተግባራዊ እንደሚያደርጉም ገልጸዋል። ኮሪደር ልማት በእርግጥ ያው የኛውን ኢኒሼቲቭ የጠቅላይ ሚኒስትራችን ኢኒሼቲቭ እስከ ታች ሲወርድ በእርግጥ ከዚህ በፊት ከነበረው የቦንጋ ከተማ የነበረበት ችግርን ለማስተካከል ያደረገውን እንቅስቃሴ በጥሩ ሁኔታ መሆኑን ያው እየዞረን ያየንበት ሁኔታዎች አሉ። ከተሞች ተወዳዳሪ እንዲሆኑና ኢትዮጵያን ሊገልጹ የሚችሉ ፋይዳ እንዳለ ጭምርና በቀጣይ ለትውልዳችን የምናሸጋግረው የተሻለ ከተማ እንዲሆን ትልቅ ሚና ይጫወታል። ዛሬ የወሰድነው ልምድ በያለንበት ቦታዎች ላይ እያንዳንዱ ከተሞች በተሻለ መልኩ እና ለቀጣይ ትውልድ የተሻለ እንዲሆን የመስራት ኃላፊነት በደንብ ተቀብለን ወስደን ታች ተግባራዊ ማድረግ ነው የሚል ሀሳብ አለኝ። ብዙ ነገር ተምሬያለሁ ከራሴ ወስጄ ባለውበት አካባቢ ተግባራዊ ለማድረግ ጥረት አደርጋለሁ። ኮሪደር ልማት እንደ ሀገር የጠቅላይ ሚኒስትሩ ኢኒሼቲቭ ሆኖ ግን ሁሉም አካባቢ ላይ ከተማው ለነዋሪዎቹ ምቹ እንዲሆን ከተማው የራሱን ደረጃ እንዲያሻሽል ህብረተሰብን በማሳተፍ በመስራት የተሻለች ከተማን ለመፍጠር ሁሉም ቦታ ላይ ይሄ ከተማ የከተማውን ደረጃ ለማሻሻል የሄደበት ጥረት ህዝብን ያሳተፈበት አጠቃላይ ሁኔታዎቹ በጣም ምቹና ማራኪ በሆነ መልኩ እንቅስቃሴ እንደጀመረ ነው ያየሁት። ህብረተሰብን በማሳተፍ የሚመጡ አንዳንድ ህልሞችን ከጠቅላይ ሚኒስትሩም ቢሆን ከሌሎች መሪዎች የሚነሱ ህልሞችን በመቀበል ወደ ከተማችን በመውሰድ ህብረተሰብን በማስተባበር የተሻለ ስራ ለመስራት በውስጤ ቁጭትና መነሳሳትን ፈጥሮብኛል። የቦንጋ ከተማ የመጀመሪያ ደረጃ ፍርድ ቤት በከተማ ውስጥ ለሚገኙ የቀጠና አስተዳደር ማህበራዊ ፍርድ ቤት ዳኞችና ሬጅስትራሮች ስልጠና ሰጠ። ስልጠናው ለማህበራዊ ጉዳዮች ምላሽ ለማግኘት ማህበረሰቡ ፍርድ ቤት የሚያደርገውን ምልልስ የሚቀንስና የመልካም አስተዳደር ችግሮችን ለመቅረፍ የሚያስችል መሆኑንም ለማወቅ ተችሏል። ጽዮን ታደለ ተጨማሪ አላት። በክልሉ ምክር ቤት በወጣው አዋጅ ቁጥር 41/2016 ዙሪያ የተሻሻለው አዋጅ በክልሉ ለሚገኙ የከተማና የገጠር ቀበሌ አስተዳደር ውስጥ የሚኖሩ ህዝቦች ከእለት እለት እንቅስቃሴ በቀላሉ በመኖሪያ ቀበሌያቸው እንዲዳኙና አገልግሎት እንዲያገኙ የሚያስችል መሆኑን የቦንጋ ከተማ መጀመሪያ ፍርድ ቤት ፕሬዝዳንት አቶ አዴሎ ኃይሌ ተናግረዋል። የማህበራዊ ፍርድ ቤት ስልጠና አስፈላጊ የሆነበት ዋና ትልቁ ምክንያት ቀደም ሲል ሲሰራ የነበሩ ማህበራዊ ፍርድ ቤት የዳኝነት ስልጣን 500 ብር በታች የሆኑ ጉዳዮችን የሚመለከቱ ሆኖ አሁን ሰዎች ከደረሱበት ኢኮኖሚ እድገት አንጻር አዋጁ ማሻሻሉ አስፈላጊ ሆኖ በመገኘቱ በዚሁም አዋጅ በተሻሻለው ሰው ከደረሰበት እድገት ኢኮኖሚ ደረጃ አንጻር መሻሻሉ አስፈላጊ ሆኖ በመገኘቱ የተሻሻለው ቀበሌ ማህበራዊ ፍርድ ቤት በደቡብ ምዕራብ ኢትዮጵያ ክልል መንግስት በሚገኘው የከተማና ቀበሌ አስተዳደር ውስጥ የሚኖሩ ህዝቦችን በየመኖሪያ ቤታቸው በአቅራቢያ ከውጣ ውረድና ወጪ እንግልትን ከመቀነስ አንጻር እዛው አካባቢ ከልማቱ ሳይፈናቀል ስራው ዳኝነት ስራዎችን እንዲዳኝ ከማድረግ አንጻር የተሻሻለው አዋጅ ቁጥር 41/2016 ሆኖ ተደንግጓል። ፕሬዝዳንቱ በተጨማሪም የስልጠናው ሂደት እንደ ክልሉ ህገ መንግስት ፍርድ ቤቶች ማቋቋሚያ አዋጅና ክልላዊ ነባራዊ ሁኔታ በቀበሌ ቀልጣፋና ፈጣን የፍትህ አገልግሎት ለመስጠት ያለመ መሆኑንም ገልጸዋል።
ይህ ድንጋጌው ዓላማ አንደኛ በህዝቦች በሰላምና በመልካም አስተዳደር እጦት እንዳይጋለጡ በቅርበት የዳኝነት ስልጣን ዳኝነት ስርዓቱ እንዲካሄድ ማህበራዊ፣ ኢኮኖሚያዊ፣ ባህላዊ እሴቶች ተጠብቆ እዛው አለመግባባቶች በሽምግልናና በድርድር ቅድሚያ በዳኞች እየታየ የሚፈቱበትና ህዝቡ በሰላም የመኖር እሴቶችን ለማዳበር ታስቦ የወጣ ድንጋጌው ነው። ይህ በዚህ መሰረት ማህበራዊ ፍርድ ቤቶችን አሁን በየቀበሌው 6 ቀጠናዎች አሉ። በዚሁ ከተማ መጀመሪያ ደረጃ ፍርድ ቤት ስር የሚተዳደሩ እነዚህ አጠቃላይ 36 6 ጊዜ 5 30 ቀበሌ ማህበራዊ ፍርድ ቤቶችንና ለአንዳንድ አጋዥ የተለያዩ በቀበሌ ሊሟሉ የሚገቡ ዳኞችን የሚያጠናክሩ የጽህፈት ቤትና ሌሎች ማቴሪያል የሚያሟሉ የቀበሌ አስተዳደሮችን ጨምረን በዛሬው ዕለት እያሰለጠንን ያለነው 36 ከቀበሌ አስተዳደር ጨምሮ እያሰለጠንን ያለነው ዋና ህጉ ያ ቅድም የገለጽኩት አዋጅ ቁጥር የተሻሻለው 41 2016 ሆኖ ዝርዝር ነገሮችን ይዟል። እንደዚሁም የዳኝነት ስልጣን ቀደም ሲል 500 ከነበረው የሚንቀሳቀስ ብር 15000 ብር፣ የማይንቀሳቀስ ንብረት እስከ 20000 ብር የሚዳኙበት የዳኝነት ስረ ነገር ስልጣን ተሰጥቷቸዋል። ይህንን ስልጠና በአግባቡ ሰልጥኖ ተግባራዊ እንዲያደርጉ ከማድረግ አንጻር እነዚህ ስልጠናዎች በጥሞና ተከታትሎ ወደ ተግባር ሲገቡ እነዚህ የተጠቀሱት ብቻም ሳይሆን በድንበር መካከል የሚፈጠሩ ጎርፎች፣ መውረጃ ቦዮች ጋር የሚፈጠሩ ግጭቶች እና ሌሎች የፍትሐብሔር ነክ ጉዳዮች ስልጣናቸው የሚመለከታቸው ጉዳዮችን አይቶ የሚወስኑበት የህጉ ድንጋጌ አካል ሆኖ ነው የተሻሻለው። የቦንጋ ከተማ ፍርድ ቤት ዳኛ አቶ ዘማች መለሰ በበኩላቸው ስልጠናው የተዘጋጀበትን ዓላማ አብራርተዋል። የዛሬ ስልጠና እንግዲህ የሚያተኩረው ግልጽ ነው። በዚህ የቦንጋ ከተማ የመጀመሪያ ደረጃ ፍርድ ቤት ስር እና በከተማ አስተዳደሩ ስር ያሉት የስድስቱ ቀበሌ ማህበራዊ ፍርድ ቤት ዳኞችን በሚመለከት ቀድሞ ከነበረው አሰራርና ሂደት ወጥተው አሁን በአዲስ መልክ በተሻሻለው አዋጅ ቁጥር መልሶ ማደራጀት በአዋጅ ቁጥር 41 2016 መሰረት ዳኞችን እንደገና አደራጅቶ ስልጠና ሰጥቶ በተገቢ ሁኔታ ለህብረተሰቡ ቀልጣፋ አገልግሎትና አርሶ አደሩ ባለበት ቦታ ሆኖ ወይንም ተገልጋዩ ህብረተሰብ ባለበት በአቅራቢያ እዛው ቀበሌ ሆኖ በቂ ዳኝነት እንዲያገኝ ታስቦ የተዘጋጀ አዋጁን አስመልክቶ ታስቦ የተዘጋጀ ስልጠና ነው። ከስልጠናው ተሳታፊዎች መካከል ያነጋገርናቸው ለማህበረሰቡ የፍትህ አገልግሎት ተደራሽ ለማድረግ የበኩላቸውን እንደሚወጡም ተናግረዋል። ዳኝነት ሲባል ደግሞ ከባድ ነው። ያን ዳኝነት ባለማወቅ መልካም ስራ ሰራው ብሎ ባለማወቅ ወደ ጉዳት የሚገቡ ዳኞችም አሉ፣ አመራሮችም አሉ፣ ህብረተሰብም አለ። እነዛ እንዳይጎዱ ከዛሬ ስልጠና ያገኘሁት አሁን ለምሳሌ የድሃ ፋይል ለመክፈት የድሃ በሚሰጥበት ሰዓት ላይ ጓደኛን ለመርዳት ተብሎ ደና ኑሮ የሚኖረው በደና ደረጃ ላይ ያለ ገንዘብ ያለው መኪና ያለው ደና ንግድ እንቅስቃሴ ላይ ያለውን በጓደኝነት የድሃ ብሎ በሚሰጥበት ሰዓት ላይ የመንግስትን ወጪ አንደኛ ለመንግስት የሚገባውን ገቢ እያከሰረ ህብረተሰቡን ጎዳው ብሎ ተጠቀምኩ ብሎ ለራሱ የሚጎዳው ያንን እንዲከላከልና ለማን ምን መደረግ እንዳለበት በምን ሰዓት ምን መወሰን እንዳለበት ብዙ ትምህርት ከዚህ ስላገኘን ለእኛንም እንጠቅማለን። ህብረተሰቡን ለመጥቀም ስልጠና በጣም ዛሬ ግንዛቤ አስጨብጦኛል ይላሉ። የህግ አካላት የኛ የህብረተሰባችን የንቃት ህሊናውን በደንብ ስለ ህግ እስከሚገነዘብ ድረስ እስከታች ወርዶ ችግሮች ተፈጥሮ ችሎት ላይ ቀርቦ ከመዳኘት በፊት ቅድሚያ በመከላከልን በተመለከተ በቂ ግንዛቤ ህብረተሰባችን እንዲይዝ የማድረግ ስራ ቢቀጥል ቀጣይነት ያለው ቢሆን ይመረጣል።
በርግጥ እኔም ሆንኩኝ አሁን ይህን ስልጠና ሲወስድ ማህበራዊ ፍርድ ቤት አሁን እየወሰዱ ያሉ ወንድሞች የሚሆኑ ታች ከወረድን በኋላ የግንዛቤ ማስጨበጥ ስራ ነው በብዛት በአካባቢ ባህላችንን ወግ ባደረገው በሽምግልና ባህል የሚፈቱትን በሽምግልና እንዲፈቱ የማድረግ በአጠቃላይ ሁከቶች እንዳይፈጠሩ ሰላም እንዲኖር ሰላማችንን እሴት አድርገን ይዘን እንዴት እንቀጥላለን ለወደፊት እናስቀጥላለን በሚለው ላይ ትኩረት ሰጥቼ እኔም ሆንኩኝ ወንድሞቼ ታች ወርደን በሰፊው የምንሰራ ሆኖ ግን ቀጣይነት ያለው የተሻለ የህግ ግንዛቤ ባላቸው ተወርዶ ግንዛቤ ቀጣይነት ያለው እስከታች ቢሰጥ የሚለውንም አስተያየት ለፍትህ ደራሽነት ዛሬ በሰለጠንኩት መሰረት ሰልጥኖ በቀጠና በኩል ዳኞች ህግና ደንብ ተከትለው እኔም የጋራኝ ድጋፍ ሰጥቼ ታች ያለውን አመራር ይዤ ለማህበራዊ ሸንጎም ሆነ ለፍትህ እኩልነት ቁሜ ያለውን አስተዋጽኦ ለመስጠት ቃል ገባለሁ። ያክል እፈልጋለሁ። የምግብ ስርዓት ማጠናከሪያ ፕሮግራም የማህበረሰቡን ኑሮ ለማሻሻል የሚያደርገውን ድጋፍ ተጠቅሞ ለለውጥ መስራት እንደሚገባ የሺሾንዴ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ገለጸ። በወረዳው በዋረታና ዋና ቦላ ቀበሌዎች በምግብ ስርዓት ማጠናከሪያ ፕሮግራም ድጋፍ የተሰሩ ተግባራትም ተጎብኝተዋል። ከወረዳው መንግስት ኮሚኒኬሽን ቢሮ ለተገኘው ዘገባ ብሩክታይት ብርሃኑ። የሺሾንዴ ወረዳ አስተዳዳሪ ተወካይ አቶ ደመቀ ኃይሌ እንደገለጹት በወረዳው በኤፍኤስአርፒ ፕሮግራም የምግብ ዋስትናን ሊያረጋግጡ የሚችሉ ዘርፈ ብዙ ስራዎችን እየሰራ ያለ ፕሮግራም በመሆኑ አርሶ አደሩ ይህንን እድል በመጠቀም ምርጥ ተሞክሮችን መቀመር እንዳለባቸው አሳስበዋል። የሺሾንዴ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት የምግብ ስርዓት ማጠናከሪያ ኤፍኤስአርፒ ፕሮግራም አስተባባሪ አቶ ወንድም ውሾ እንደገለጹት ፕሮግራሙ የወረዳውን ማህበረሰብ ኑሮ በማሻሻል የተለያዩ መሰረተ ልማት ግንባታዎች ላይ የተወጣ ያለው ሚና ከፍተኛ በመሆኑ ህብረተሰቡ ተጠቃሚ እንዲሆን ጥሪ አቅርበዋል። የሺሾንዴ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ አዱኛ አለሙ በበኩላቸው በኤፍኤስአርፒ ፕሮግራም የተሰሩ በዋርታ ቀበሌ 50 ስራ አጥ ወጣቶች 1500 ዶሮዎችን ገዝተው በመስጠት እየሰሩ መሆናቸውና የምግብ ዋስትናን ለማረጋገጥ በዋርታ ቀበሌ በኤፍቲሲ ሰርቶ ማሳያ ባድንጓሬና ባቄላ በሙሉ ፓኬጅና ምርጥ ዘር በመጠቀምና የአርሶ አደሩ ምርትና ምርታማነትን ለማረጋገጥ ቻለው በትንሽ መሬት ላይ ምርጥ ዘርና በሙሉ ፓኬጅ ተጠቃሚ እንዲሆን ተገልጿል። አቶ አዱኛ አክለውም ኤፍኤስአርፒ ፕሮግራም በወረዳ በዋናነት የሚሰሩ ስራዎች የግብርና ልማት ስራዎች፣ የሰብል ልማት ስራዎች፣ የእርባታ ልማት ስራዎች፣ የግብይት ስርዓቱን ለማዘመን የግብይት ማዕከልና የቀንድ ከብት ማስጫኛና የበግና የፍየል በረት በማዘጋጀት እስከ 10 ሚሊዮን ብር ወጪ በመመደብና በዋና ቦላ ቀበሌ ደግሞ የበጋ መስኖ ስንዴን አርሶ አደሩ ተጠቃሚ እንዲሆን 55 ኩንታል ስንዴና ሙሉ ግብዓቶችን አሟልቶ በመስጠት አርሶ አደሩን ተጠቃሚ እንዲሆኑና በክልሉ ቀዳሚ እንዲሆን የበኩሉን ሚና መወጣቱን ተናግረዋል። የጽሕፈት ቤቱ ኃላፊ አያይዘውም ተጨማሪ 50 ሄክታር የሚያለማ መስኖን በማዘጋጀት እስከ 10.8 ሚሊዮን ብር ወጪ በማድረግ እየሰራ መሆኑንና የግብርና ምርምር ስራዎችንም እየሰራ መሆኑን ተናግረዋል። በመስክ ጉብኝቱ የተሳተፉት ከ5 ቀበሌዎች የተውጣጡ ሞዴል አርሶ አደሮች፣ የቀበሌ አመራሮች፣ የግብርና ባለሙያዎች፣ የወረዳ አመራሮችና የሴክተር ባለሙያዎች ተሳትፈዋል። ክቡራን ተመልካቾቻችን ከከፋ ቴሌቪዥን ዜናዎቻችን እስካሁኖቹ ነበሩ። ስለ ቆይታችሁ እያመሰገንን ከቀሪ የጣቢያችን ፕሮግራሞች ጋር ቆይታችሁን እንድታደርጉ በመጋበዝ እኔ በዚህ ተሰናበትኩ። ሰላም።